ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ ዘ ስዊቸስት በሚለው ፊልም አሪፍ ትረካ ይዘንላችኋል። ሰብስክራይብ በማድረግ ወዳጅ ቤተሰብ ይሁኑ። ታሪኩ የሚጀምረው በአንድ ትንሽ ልጅ ነው። ልጁ ወላጆቹን በመኪና አደጋ ከሞቱ በኋላ ልጁ ከአያቱ ጋር ይኖራል። አያቱ ብዙ ጊዜ ስለ ጠንቋዮች ብዙ ታሪኮችን ትነግረዋለች። እንዲህም እያለች ጠንቋዮች ፀጉር የላቸውም፣ ኮፍያም ወይም ዊግ ይለብሳሉ፣ ጣቶቻቸውም ጥፍር የላቸውም፣ ረጃጅምና አስፈሪ ሶስት ጣት ነው ያላቸው እያለች በየጊዜው ትነግረዋለች። ከዕለታት በአንድ ቀን እሱና አያቱ ለመዝናናት ወደ አንድ ባህር ዳርቻ ይሄዳሉ። ልጁ በሆቴሉ ሲጫወቱ በአጋጣሚ ትልቅ የስብሰባ አዳራሽ ውስጥ ተደብቆ ይቆያል። ለመሰብሰብ ወደ አዳራሹ የገቡ ሰዎች ሁሉም ሴቶች ናቸው። በስብሰባው ለመታደም በዓለም ላይ ካሉ ጠንቋዮች ጉባኤ ኮንፈረንስ ለመካፈል ነበር የተገኙት። እነሱን የምትመራው ግራንድ ሃይ ዊች የተባለችው በጣም ኃይለኛና ጨካኝ ጠንቋይ ናት። በስብሰባው ውስጥ ግራንድ ሃይ ዊች በሚያስፈራ ድምፅ እያንዳንዱ ህፃን ማጥፋት አለብን፣ ይህም የሚሆነው እያንዳንዱ ጠንቋይ ወደ ከተማው ተመልሶ ቸኮሌት ሱቅ እንዲከፍትና ገንዘቡ ክፍል ቁጥር 666 ይገኛል ትላቸዋለች። ልጆቹም ወደ አይጥ የሚቀይር ፎርሙላ 86 ዴርላይን አክሽን ማውዝ ሜከር መድኃኒት እንደፈጠረች ትገልጻለች። በከረሜላ ውስጥ ተጠቅልሎ ሲሰጥ ልጆቹን በሰዓታት ውስጥ ወደ አይጥ ይለውጣል። በተግባር ለማሳየትም ብሩኖን የተባለ ስግብግብና በላሰኛ ልጅ ትጠራዋለች። ልጁም ቸኮሌቱን ሲበላ ወዲያውኑ ወደ አይጥ ይቀየራል። ጠንቋዮቹም በደስታ ይጮሃሉ። ተደብቆ ሲያዳምጥ የነበረው ልጅ ጠንቋዮቹ ይያዛል። ሃዊችም ራሱ በእጇ ላይ መድኃኒት ቀብታው ስለነበረ በዚህ ልጁ ወደ አይጥ ይቀየራል። ነገር ግን ልጁ ማውራት ይችላል። አካሉ ብቻ ወደ አይጥ መልክ ይቀየራል። ልጁ አይጥ እንደሆነ ወደ አያቱ ይመለሳል። አያቱ በተረጋጋ መንፈስ የሆነውን ነገራት። አያትየውም እና ልጁ እቅድ አውጥተው ጠንቋዩን ለመበቀል እቅድ ያወጣሉ። ልጁን ይህን የጠንቋዮችን ራይት በአይጥ ምግብ በቸኮሌት መርዝ መቀየር ነው። በተዘጋጀው የጠንቋዮች ምግብ ላይ ልጁ አይጥ ሆኖ ሼፎቹ ሳያዩት መርዝ ይጨምራል። ያ የተዘጋጀው ምግብ ለጠንቋዮቹ ምግብ አድርገው ሼፎቹ ምግብ ሲደርስ ለጠንቋዮቹ ያቀርባሉ። ጠንቋዮቹ ወዲያውኑ የተዘጋጀውን ምግብ ይመገባሉ። ጠንቋዮቹ በሙሉ ወደ አይጥ ይቀየራሉ። የሆቴሉ የእራት አዳራሽ ሙሉ ለሙሉ ትርምስ ይገባል። እንግዶቹ በጠረጴዛ ላይ ይወጣሉ። ሴቶች ይጮሃሉ። የሆቴሉ አስተዳዳሪ ግራ ተጋብቶ ምን እንደተፈጠረ ማወቅ አልቻለም። አስተናጋጆቹ መጥረጊያና ትሪ ይዘው አይጦቹን ለማባረር ይሯሯጣሉ። ግራንድ ሃይ ዊች ወደ አይጥ ብትቀየርም ከሌሎቹ አይጦች በተለየ ትልቅ ያለች ስለሆነች ልጁና አያትየውን ለማጥቃት ትሞክራለች። ነገር ግን የሆቴሉ ሼፍ ወይም ወጥ ቤት ሰራተኛ በትልቅ ቢላዋ ወይም ወጥመድ ትይዛትና ትገላታለች። የተቀሩት ጠንቋይ አይጦች በሆቴሉ ሰራተኞች ሲያዙ፣ ሌሎቹ ደግሞ ወደ ውጪ ይሸሻሉ እና የጠንቋዮች ጉባኤ በዚህ መልክ ያበቃለታል። አያትየውና ልጁ ባቀዱት እቅድ መሰረት ይከሽፋል። ልጁ ወደ ቀድሞ ሰውነቱ ባይመለስም አያትየው ግን ልጁ ባደረገው ነገር እንደተደሰተችና ሌሎች የጠንቋዮችን ጉባኤ በመሳተፍ እንደዚህ አይነት ሚሽን እንደሚሰሩ በደስታ ስትገልጽ ፊልሙ ይገባደዳል።